እፈልጋታለሁ ተቀብቼባት ኢየሩሳሌም እገባለሁ እግሯ አፈር አይረግጥም ጨርቅን አንጥፉላት ዘንባባን ይዛችሁ ፊቷ ዘምሩላት መታሰሯ ይብቃን በነፃ ልቀቋት። ለ41 ዓመታት ይህ ድምጽ ሳይቋረጥ ሲያገለግል ቆይቷል። ብሩክታዊት አሰፋ ላለፉት 4 አስርት ዓመታት በዝማሬና በምስጋና የብዙዎችን ልብ ስታርስ ተስፋ ለቆረጡትም ተስፋ ስትሆን ኖራለች። ከዚህ ደማቅ አገልግሎት ጀርባ ግን ላለፉት 11 ዓመታት በካቨርኖማ ምክንያት የሚመጣን የጭንቅላት ህመም በጽናት ስትታገል ቆይታለች። በቅርቡ የተደረገው አስቸኳይ የብሬን ሰርጀሪ በተሳካ ሁኔታ ተጠናቆ አሁን የማገገም ጉዞዋን በሪሃብ ሴንተር ጀምራለች። በአሁን ጊዜ ብሩክታዊት ወደ ቀደመው ማንነቷና አገልግሎቷ ለመመለስ ከ6 እስከ 8 ወር የሚወስድ የቴራፒ ህክምና ውስጥ ልታልፍ ጉዞን ጀምራለች። የህክምና ወጪዋን ኢንሹራንስ 50% ቢሸፍንም ቀሪው አጠቃላይ ወጪዎቿ ግን የኛን እርዳታ ይፈልጋል። ለብዙ ዓመታት ይህ ቤተሰብ በትህትናና በታማኝነት ህዝባችንን አገልግለዋል። ለብዙዎች ድጋፍ ሆነዋል። ያዘኑ ተጽናንተዋል። ለችግረኞች ልባቸውን ከፍተዋል። እነዚህ ወገኖቻችን በኢትዮጵያ ወንጌላውያን ማህበረሰብ ታሪክ ላይ የማይረሳ አሻራ ካኖሩት መካከል ናቸው። አገልግሎታቸው የብዙዎቻችንን ህይወት በመንካቱ ዛሬ የምስጋና ባለ ዕዳዎች ነን። አሁን የእነርሱን ክፍተት የምንሞላበት ጊዜ ነው። በዚህ በጎ ሥራ የጌታን ልብ እናሳርፍ፣ ከጎኗ እንቁም። ይህችን የተወደደች የእግዚአብሔር አገልጋይ ድምጿ እንዲመለስና በዝማሬዋ ዳግም ትውልዱን ቆማ እንድታገለግል የሁላችንም የገንዘብ ድጋፍና ጸሎት ያስፈልጋታል። በቸርነታችሁ ከጎኗ ቁሙ። ለዚህ የድጋፍ ማሳሰቢያ በተዘጋጁት በጎፈንድሚ፣ ዜል፣ ካሽ አፕ እና በሌሎችም አመቺ መንገዶች ለመጠቀም እንድትችሉ gnbministry.org በመግባት ወይም ከታች ባለው ሊንክ በመጠቀም ከዚህ ቤተሰብ ጋር እንድትቆሙ ለዚህ ጉዳይ የተሰባሰበው የእርዳታ አስተባባሪ ኮሚቴ በድጋሚ በትህትና ይጠይቃል። ከጎፈንድሚ ውጪ በሌሎቹ መንገዶች መጠቀም ለምትፈልጉ ሁሉ ማስታወሻው ላይ for medical support የሚል መጠቀስ ይኖርበታል። አለበለዚያ ገንዘቡ ሊደርስ አይችልም። እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ይሙላባችሁ። አሜን። ይሙላባችሁ። አሜን። ይሙላባችሁ።